ስሙን ለሚክዱ ላመሰገኑ ሰዎች ግን የሚባላ እሳት ነው። እሳታውያን የሚሆኑ ሱራፌልና ኪሩቤል ሊነኩት የማይቻል በእውነት እሳት ነው። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። እውነተኛ የሕግ መብልና እውነተኛ የሕይወት መጠጥ ወልደሽልናልና። የሐዋርያት ተከታዮች ሆናችሁ በሃይማኖት የተሾማችሁ አባቶች ሆይ እግዚአብሔር ዘንድ ለእኛ የምታማልዱ እናንተን ተቀብለናችኋልና እግዚአብሔር ዘንድ ለእኛ የሚያማልዱ ታላቅ የኢትዮጵያ ርዕሰ ሊቃነ ጳጳሳት አባ ማትያስ የቅዱሳን ሊቀ ጳጳስ ብፁዕ አላቂቶ የሌለን ሁሉንም ከልጅ ዘንድ አማልጂ ከልጅ ዘንድ አማልጂ ጳጳሳቱን ሊቃነ ጳጳሳቱን ኤጲስቆጶሳቱን ሁሉ ነፍስ ያሳርፍ ዘንድ የቀሳውስትና ዲያቆናቱን እውነተኛ የቃል ጎዳና የሚያቀኑ ነገሥታቱና መሳፍንቱ በስልጣን የሚኖሩትን ወራዙና ደናግሉ መነኮሳቱን ባለጠጋውና ድሃው ታላቁና ታናሹን ባልቴቱና አባትና የሞቱባቸው መጻተኛውና ችግረኛውን አስቀድሞ ከቤተ ክርስቲያን ማኅበር ተለይተው ያረፉትን የክርስቲያን ወገኖች ሁሉ ይልቅ መንፈስ ይህች ቦታ ስለሞቱ አንቺ ስለ እነርሱ አብዝተሽ አማልጂ። ነፍሳቸውን ዕረፍት ሰጥቶ ያሳርፍ ዘንድ የድል ነሺው የሰማዕታትን ቦታ በተባለ ሁሉ ዘንድ በብሩካን ጻድቃን ቦታና በትጉሃን መላእክት ቦታ በቦታ ሁሉ ዘንድ አንቺ ርስት ነሽ። ስምሽን በእግዚአብሔር ዘንድ የሰለጠነ ነው። እግዚአብሔርን በመፍራት እንነሳ። ምስጋናን የተሞላች እርሷን ከፍ ከፍ እናድርጋት ዘንድ እንዲህም እያልን እናመሰግናት ዘንድ ጸጋን የተሞላሽ ሆይ የደስታ መፍሰሻ ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤል ክንፎቻቸውም ስድስት ከሚሆኑ ከሱራፌል ይልቅ የሚበልጥ የመልክ ግርማ አለሽ። እግዚአብሔር አብ በሰማይ ሆኖ ምስራቅና ምዕራብን ሰሜንና ደቡብን ዳርቻዎችን ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ አላገኘም። ያንቺን መዓዛ ወደደ፣ ደም ግባትሽንም ወደደ። የሚወደውን ልጁ ወደ አንቺ ሰደደ። አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋሕድም ቅዱስ ነው። ያጸናሽ የጽድቅ መንፈስ ጰራቅሊጦስም ቅዱስ ነው። ምስጋናን የተሞላሽ ድንግል ሆይ በማንና በማንስ ምሳሌ እንመስልሻለን? አማኑኤል የማይተረጎም የሥጋ ልብስነት ከአንቺ የለበሳት መሳሪያ ነዛውን ከአዳም ጥንተ ሥጋ አደረገ። ማቁም ያንቺ ሥጋ ነው። መሆኑያው ከልብሱ ኢየሱስ ክርስቶስ ነው። ምህላውን ከልዑል የወረደ የልዑል እግዚአብሔር አምሳል ነው። ሰሪው መንፈስ ቅዱስ ነው። ወዮ ነገር እጹብ ድንቅ ነው። የቀደሙ አባቶች ከሞት ወደ ሕይወት የተሻገሩብሽ ድልድይ ሆይ ከምድር እስከ ሰማይ ምድርሽ ይመሰላል። የፍጥረት ሁሉ መጀመሪያ ባንቺ ታደሰች። ከገነት በተሰደደ ጊዜ አዳም ተስፋ አንቺ ነሽ። በግፍ የተገደለ የአቤልም የዋጡ አንቺ ነሽ። የሴት ቸርነት አንቺ ነሽ። የኖኅን ሥራዎቹ ከክፉ ጥፋት የዳነባት የመርገም የሴት ቡራኬው እድል ፋንታውም አንቺ ነሽ። የአብርሃም እንግድነት የይስሐቅም ማዚያ የቆመ መሰላል አንቺ ነሽ። ዮሴፍን የምታረጋጊው አንቺ ነሽ። የሙሴ ጽላት የተባለች ሲና በባሕሩ የነበረ ጽናትንና ዳግመኛ የበቀለችና ያበበች ያፈራችበት አንቺ ነሽ። የኢያሱ የምስክሩ ሐውልት የጌዶን ጸር የሳሙኤልም የሽቱ ሙዳይ አንቺ ነሽ። የዘይት ቀንድ አንቺ ነሽ። የተመካባት የሴት የአምዳናት ሰረገላ የዳዊት መሰንቆ አንቺ ነሽ። የታጠረች ጉድጓድም አንቺ ነሽ። የኤልያስ የወርቅ መሶብና የኤልሳጋንም አንቺ ነሽ። ኢሳይያስን ስንከ ድንግልና ጋር የተናገረልሽ ዳንኤልም ያንባይሆንን የተናገረልሽ አንቺ ነሽ። ባረን የምትባል ዕንባቆም ተራራ የተዘጋች የሕዝቅኤል ምስራቅ የቤቴል መውጫ ፍራታ የምትባል ምድር አንቺ ነሽ። የዘሩባቤል ሰንሰለት ነው ስለምታድን የዘካርያስ ደስታ የሚልኪያስ አዳራሽም አንቺ ነሽ። ድንግል ሆይ የነቢያት ትንቢትና ምሳሌ ሐዋርያትን ሞገሳቸው የሰማዕታትን እናታቸው መላእክትን እህታቸው አንቺ ነሽ። በመዓልትና በሌሊትም በበሮቹ ደጅ የሚጠኑ የወራትና የደናግል የመነኮሳትን መመኪያቸው አንቺ ነሽ። ድንግል ሆይ በኃጢአት ፈቶት የተጸነሽ አይደለሽም፣ በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ። ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽም፣ በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ምስጢር የተመገብሽ አይደለሽም፣ ከሰማየ ሰማያት የበሰለ ሰማያዊ ውስጥ ነው እንጂ። ድንግል ምድራዊ መጠጥን የጠጣሽ አይደለሽም፣ ከሰማየ ሰማያት የተቀደሰ ሰማያዊ መጠጥ ነው እንጂ። ድንግል ሆይ ከአንቺ አስቀድሞ ከአንቺ በኋላ እንዳሉ ሴቶች ዕድሜ የምታውቂ አይደለሽም፣
የሚባል ብርሃናዊ መልአክ ወደ አንቺ ላከ። መንፈስ ቅዱስም በላይሽ ይመጣል፣ የልዑል ኃይል ይጋርድሻል። ከአባቷ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነስሽው፣ በኃይል ሳይሆን በታችን ሳይታከል መጠንና መመርመር የሌለበት እሳተ መለኮት በሆድሽ አድሮ በምድራዊ እሳት እንመስለው ዘንድ አይገባም። ለእሳት መጠን አለው፣ ልክም አለው። መለኮት ግን ይህን ያለ ይህን ይመስላል ሊባል አይቻልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ የማይደርስበት ባሪያው የሚኖር ነው እንጂ። ለመለኮት ውርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የሞላ ነው እንጂ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም፣ ግዛቱ በአገር ሁሉ ነው እንጂ። ለመለኮት በላይ ጠፍር በታች መሰረት ያለው አይደለም፣ ጠፈር ብዙ መሰረቱ